ሱፐርማርኬት ሄዳችሁ ሁለት ዕቃ ብቻ ለመግዛት አስባችሁ ሂሳብ ስትከፍሉ ግን ብዙ ብር ከፍላችሁ ታውቃላችሁ? ይሄ የእናንተ ስህተት አይደለም። ሱፐርማርኬቶች እኛ ሳናስበው ብዙ ገንዘብ እንድናወጣ አእምሯችንን የሚጠልፉበት 3 ሚስጥራዊ መንገዶች አሏቸው። ወጥመድ 1 የመደርደሪያ ሳይኮሎጂ። አንደኛው የአይን ትይዩ ወጥመድ ነው። ልክ ስትገቡ በአይናችሁ ትይዩ የሚቀመጡት እቃዎች ሁልጊዜ ዋጋቸው ውድ የሆኑ ብራንዶች ናቸው። ለምሳሌ ከውጭ የሚገቡ ዘይቶች ሊሆኑ ይችላሉ፣ የጣሊያን ፓስታዎች ወይም ደግሞ ኒውቴላ የቸኮሌቱ ማለት ነው። ልክ አይናችሁ ላይ ድቅን ይላሉ። ምክንያቱም መለስ ብላችሁ ሳታስቡ መጀመሪያ የምታዩትን እንድታነሱ ስለሚፈልጉ ነው። ቅናሽ ያላቸው የሀገር ውስጥ እቃዎች ደግሞ ሁልጊዜ የታችኛው መደርደሪያ ላይ ይደበቃሉ። ወጥመድ 2 ሁለተኛው የወተትና የዳቦ ቦታ ነው። አስተውላችሁ ከሆነ ወተት፣ ዳቦ ወይም እንቁላል ሁልጊዜ የሚቀመጠው በሱፐርማርኬቱ የመጨረሻ ክፍል ላይ ነው። ለምን ይመስላችኋል? እነሱን ለመውሰድ ስትሄዱ ሙሉ ሱቁን እንድታቋርጡና ሌላ የማያስፈልጋችሁን እቃ አይታችሁ እንድትገዙ ሆን ተብሎ የተሰራ ወጥመድ ነው። ወጥመድ 3ኛው የገበያ ጋሪ መጠን ነው። ጋሪዎቹ ለምን ትልልቅ ይሆን ይመስላችኋል? የሰው ልጅ አይምሮ ባዶ ቦታ ሳይ የመምራት ፍላጎት አለው። ጋሪው ትልቅ በሆነ ቁጥር ጥቂት እቃ ብቻ እንደገዛችሁ ታስባላችሁ። ምንም አልገዛውም እንደ የሚል ስሜት እንዲሰማችሁ ያደርጋል። ከዛ ደግሞ ይህ ስሜት ምን ይፈጥራል? ሳታስቡት ብዙ እቃ እንድትጨምሩ ያደርጋችኋል። ስለዚህ በሚቀጥለው ጊዜ ሱፐርማርኬት ስትሄዱ ጋሪ እንዳትገቡ። በተጨማሪም ዝርዝሮቻችሁን ብቻ ይዛችሁ ግቡ። ውድ ዕቃ ለመግዛት ደግሞ ሁልጊዜ ታችኛው መደርደሪያ መፈተሽ እንዳትረሱ። ይህ የቢዝነስ ሳይኮሎጂ ሚስጥር ከተመቻችሁ ኔክስት ኢትዮጵያ ቻናላችን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ደግሞ ሲኒማ ቤቶች በፈንዲሻ ዋጋ እንዴት እንደሚያታልሉ እናያለን።